ልጆቻችን በውፍረት ምክንያት ተቸግረው በጓደኞቻቸው ፊት የተሸማቀቁ ከሆነ ዛሬ ትልቅ መፍትሄ ይዤላችሁ መጥቻለሁ። ብዙም ሳትቸገሩ አመጋገብ ስርዓታቸውን በማስተካከል ብቻ ውፍረታቸውን መቀነስ ይችላሉ። ነገር ግን ስፖርትም እንዲጨመር እንፈልጋለን የምትሉ ከሆነ በቀጣይ ቪዲዮ ላይ ሰራላችኋለሁ። እናንተ ኮሜንት ላይ አሳውቁኝ። ዛሬ ግን በአመጋገብ ስርዓት እንዴት ውፍረትን መቀነስ ይቻላል? ይህ ከ7 ዓመት እስከ 15 ዓመት ለሚገኙ ታዳጊዎች የሚሆን ትምህርታዊ ቪዲዮ ነው። እስከ መጨረሻው አብራችሁን ቆዩና የልጆቻችንን ሰላም አብረን እንመልስ። ቁርስ ሰዓት ላይ ጀምሮ እስከ እራት ያለው የጊዜ ሰሌዳ ምን ይመስላል? ቁርስ ሰዓት ላይ ለልጆቻችን በባዶ ሆዳቸው በናስ ዕቃ ውስጥ የቆየ ውሃ ጠዋት እንደተነሱ 1 ብርጭቆ በናስ ዕቃ ወይም ያደረ ውሃ መስጠት። ያ ማለትም በናስ ዕቃ ያደረ ውሃ ለማለት ፈልጌ ነው። ህጻናት ጠዋት ላይ ለብ ያለ ውሃ መጠጣት ስለማይወዱ ይህ የተሻለ አማራጭ ነው። በደም ውስጥ የሆሞግሎቢን መጠን እንዳይቀንስ ይረዳል። የብረት ወይም አይረን ማዕድን ይዘትን ይጨምራል። እንዲሁም ለአጥንት፣ ለመገጣጠሚያ፣ ለልብ ጤናና ለምግብ መፈጨት ስርዓት በጣም ጠቃሚ ናቸው። ሁለተኛው የቁርስ አማራጮች ናቸው። ይህንንም በ3 አማራጭ ይዤላችሁ መርጫለሁ። ታዲያ እናንተ ደግሞ የፈለጋችሁትን በመምረጥ መጠቀም ትችላላችሁ። የመጀመሪያው አማራጫችን የአትክልት ሳንዱች ወይም የባናና ፒናት በተር ነው። ታዲያ ከፍተኛ ፕሮቲንና ፋይበር ያለው ሲሆን ሙዝ ደግሞ በፖታሲየም የበለጸገ በመሆኑ ጥሩ ምርጫ ይሆናል። ስለዚህ ይሄንን መስጠት ትችላላችሁ። አማራጭ 2 ደግሞ የተመጣጠነ ፓራንታ ነው። ከኒፍግረስ አባ፣ ስፕራቲክ ቅጠል፣ ቢትሩስ፣ ቀይ ስር፣ ስፒናች ወይም ፓኒር ወይም ደግሞ አይብ፣ ቀይጥ የተዘጋጀ ዳቦ ወይም ደግሞ በምጣድ እያለ በዘይት ከመጥበስ ይልቅ ሳህን ላይ ከቀረበ በኋላ 1 ሻይ ማንኪያ ሌስጊኒ የሀገር ውስጥ ንጹህ ቅቤ በመቀባት ለአጥንትና ለምግብ መፈጨት እንዲጠቅም ማድረግ ይቻላል። ሶስተኛው የተመጣጠነ የፍራፍሬ ስሙዝ ነው። ይህም ያመረጡትን ፍራፍሬ እንደ ሙዝ፣ እንጆሪ ወይም አፕል ወይም ደግሞ ከታጠቡ ለውዞች ጋር 5 ፍሬ በመቀላቀል የደረቀ ኮኮናትን በማቀላቀል መስጠት ይቻላል። ይህም ለአእምሮ እድገት፣ ለካልሲየምና ለፕሮቲን ፍላጎት በጣም ጥሩ ናቸው። ወደ 4 ሰዓት አካባቢ ላይ ደግሞ እንደ ፍራፍሬ ሙዝ፣ አፕል፣ ሀባብ፣ እንጆሪ የመሳሰሉት ፍራፍሬዎችን መስጠት። የምሳ ሰዓት አማራጮቻችን ደግሞ የሚሆኑት የሚሌት ቻፓቲ ከአትክልት ጋር ከገብስ፣ ከአጃ ወይም ከተለያዩ የሚሌት ዱቄት የተዘጋጀ ቀጭን ዳቦዎችን በወቅቱ ከአረንጓዴ ቅጠላቅጠል አትክልቶች፣ ሰላጣና እርጎ ጋር ማቅረብ። ሁለተኛው አማራጫችን ደግሞ የአትክልት ፑላው ነው። ይህም ብራውን ራይስ ወይም ደግሞ ቡናማ ራይስ ከፍተኛ ፋይበርና ፕሮቲን ስላለው ይመረጣል። ወይም ነጭ ሩዝ ከተለያዩ አትክልቶች ጋር ሰርቶ ከእርጎና ሰላጣ ጋር ማቅረብ እጅጉን ተመራጭ ነው። ታዲያ እነዚህ ምግቦች ለምሳ ሰዓት አማራጭ በመጠቀም ልጆቻችን ማቅረብ እንችላለን። በመክሰስ ሰዓት ላይ ወይም ከትምህርት ቤት ሲመጡ ደግሞ የለውዝ ዘይት የተጨመረበት ወተት ወይም ደግሞ 1 ብርጭቆ ለብ ያለ ወተት ወይም 1 ሻይ ማንኪያ የለውዝ ዘይት ጨምሮ መስጠት። ይህም ለልብ ጤና፣ በደም ውስጥ ያለን ስኳር ለማመጣጠንና ጤናማ ክብደትን ለመጠቀም ይረዳል። ታዲያ በመክሰስ ሰዓታቸው ላይ ከወተቱ ጋር እስከ 30 ግራም የሚመዝን የተቆላ ኦቾሎኒ መስጠት ይቻላል። በእራት ሰዓት አማራጮቻችን ደግሞ በዚህም ሰዓት ከመክሰስ ሰዓት የተቀራረበ ስለሆነ ይህንን የምግብ አሰራር በመከተል ማቅረብ ትችላላችሁ። ለዚህም የምግብ ግብአቶች የሚያስፈልጉት 1 ኩባያ በውሃ አድሮ የተቀቀለ ነጭ ሽምብራ፣ 1 ኩባያ የተቀቀለ ራጅማ ወይም ደግሞ ኪርኔ ቢንስ የምንላቸው፣ 1 ኩባያ የተቆላ የሽምብራ ዱቄት ወይም ደግሞ ሮሲሚላስ፣ ጨው፣ ቁንዶ በርበሬ፣ ቃሪያና የድንብላል ቅጠል ናቸው። አዘገጃጀቱም የሚሆነው ሽምብራውንና ራጅማውን አንድ ላይ ፈጭቶ የለሰለሰ ሊጥ ማድረግ ነው። ከዚያም ሌሎች ቅመማ ቅመሞችን ጨምሮ ማዋሃድ እና የካባብ ቅርስም መስጠት ነው። በማይጣበቅ መጥበሻ ላይ ከ1 እስከ 2 ሻይ ማንኪያ የወይራ ዘይት ብቻ በመጠቀም መጥበስ ወይም ደግሞ ዲፕ ፍራይ እንዳይሆን ማድረግ ነው። ሲበስል ከእርጎ ወይም ከቀጠለ ማጣፈጫ ጋር ማቅረብ። ይሄ የመጀመሪያው አማራጭ ነው። ሌላኛው አማራጫችን ደግሞ በእራት ሰዓት ላይ ከሽምብራ ወይም ከሰለሚና ዱቄት የሚዘጋጀው የጨው ፓንኬክ ሲሆን በውስጡ ካሮት፣ አተር፣ በቆሎ፣ ሽንኩርትና ቃሪያ በደቂቁ ደግሞ ክትፎ በመጨመር ማዘጋጀት ነው። ሌላኛው በመጨረሻው የምመክራችሁ ምክር ደግሞ ከመተኛታችን በፊት የውሃ አጠቃቀማችን ነው። ከመተኛታችን በፊት 1 ሲኒ የካሞሚል ሻይ ማዘጋጀት ነው። ይህ የልጆችን የውጥረት መጠን ይቀንሳል፣ ጥሩ እንቅልፍ እንዲተኙም ያደርጋቸዋል። እንዲሁም የሰውነትን የውሃ መጠን ይጠብቃል።
ሌላኛው የውሃ መጠን ላይ መጠንቀቅ አለባችሁ። ልጆች ቀኑ ሙሉ ንቁ ተንቀሳቃሽ ስለሚሆኑ በየቀኑ ቢያንስ 2 ሊትር ውሃ መጠጣታቸውን ማረጋገጥ እጅግ በጣም አስፈላጊ ነው። ታዲያ ዛሬ ይዤላችሁ የመጣሁትን የቁርስና የምሳ ሰዓት ሙሉ ፕሮግራሞችን ከተገበራችሁ ልጆቻችንን ያለምንም መገላታት ውፍረታቸው እንዳያስቸግራቸውና የተመጣጠነ የሰውነት ቅርጽ እንዲኖራቸው ያደርጋቸዋል። ነገር ግን ይህ የአመጋገብ ስርዓት ከስፖርት ጋር እንዲታገዝ ከፈለጋችሁ ቀጣይ ቪዲዮ ላይ መስራት ያለባችሁን ስፖርት ይዤላችሁ እመጣለሁ። ቪዲዮ ከተመቻችሁ ደግሞ ውድ ወላጆቻችን እንዲሁም ተማሪዎች የምወዳችሁ ልጆች ደግሞ ሰብስክራይብ እና ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በመስጠት የልጆቻችንን ሰላም አብረን እንጠብቅላለሁ። ስታር ኪድስ ኢትዮጵያ ነበርን። እስካሁን አብራችሁ ስለነበራችሁ እጅግ አመሰግናለሁ። ቸር ቆዩልኝ።